ስማ ማሬ ሰርጉ ስንት ሰዓት ነው? እየደረሰ ነው። አብረን አንሄድም? ኧረ እኔ አልሄድም ከአንቺ ጋር። እና ከማን ጋር እንድትሄድ ነው? እኔ ጓደኞቼ መሳቂያ እያደረጉኝ ነው አንቺን ውፍረት እያዩ። ለምንድን ነው ጓደኞችህ በእኔ ሰውነት የሚስቁት? ወፈርሻ፣ በጣም ወፈርሽ እንዴ! እና ጓደኞችህ ሲስቁ አንተ ማብረት ትስቃለህ? አፈርኩ እንጂ ምን እስቃለሁ? ውፍረትሽ ነው። ጓደኞቼ ለመንገድ ላይ ከእናት ጋር ከእህት ጋር ዝም ብሎ የመጣ ውፍረት እኮ አይደለም። ወልጅ አይደል ቢሆንም ይቀነሳል። ከጠዋት እስከ ማታ ኩሽና ነኝ። በምን ሰዓት ስፖርት ሰርቼ ነው እኔ ሰውነቴን የምቀንስ? ምግብ መቀነስ ነው እንዴ አንቺ? ያለማጣው ነው አራስ ነኝ። ስለዚህ በሰውነቴ ታፍራለች፣ ተማቀቃለች። ወደሽ እንደዛ ከሆነ ይዳውጣ ቀጭኗ እንዴ ከተማው ላይ ያሉ ቀጫጭኖችን አላየሻቸው? ጭራሽ ሴት እንታለ እና መንገድ ላይ ያኔን ቀጥኝ ነው የሚሄደው። እኔ እንደዚህ አድበል ብለህ ቤት አስቀምጠህ ሌላ ቀጫጭን ወጥተህ ታያለህ። አንቺም ከካሳሽ መለሳለሁ። እንዴ ቀጭን ሆነሽ ያገኘሁሽ። አራምባና ቆቦ ነው ንግግርሽ። ቤት አልመታም አለኝ። አራኔት ፎንቃሽ አባቴ ወይ ቀይ ስሩን ባልጫ ለሰራው ብዬ እርዱ ይላል እና በቀይ በበርበሬ ልስራው እንዴ? ቀይ ስሩ ወይኔ ጌታ። እና ታዲያ አንተስ ቀይ ስሩን አስቤዛ ብለህ ይዘህ ትመጣለህ እንዴ? ጌታ ሆይ ምንድናችሁ? ምንድነው? ዝም በል ስማ፣ ምከራይ ቤት አለ እንዴ? በጨለማ 9 ሰዓት እኔ ራሴ ውሃ ደብቄ እየቀዳሁ ነው። እኔ የማውቀው ነገር የለም። ምን ፈልጋችሁ ነው? ልቀቂ አንተ። የጠየቅኩህ መስልስልኝ። ምከራይ ቤት አለ በ9 ሰዓት ሌሊት? አዎ፣ እሱ ምን አገባ? አለ የለም? የለም አለ ወይ የለም? አለ ወይ? የቱን ልበላችሁ? ለእናንተ የቱ ይሻላል? አለ ነው። ጠይቁኝ። ምከራይ ቤት አለ ሆይ? አለ። እንጋስ እኔ ጋር ይደሩና ጠዋት እንጠይቃቸው። ምን ሰዎቹ? አንተ ጋር ለምን እናድራለን? ሌላ ክፍል የለም? አለ የለም? በቃ እኔ እወጣላችኋለሁ። በቃ አንተ ዳር ይዛት ሄደም እንዴ? ልትገጨኝ ነው እንዴ? ህይወቴ ላይ የሌለው አንድ አሙስ የቀረሽ መግሌ ዳር ይዛት ሄደም እንዴ? በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገር ምን አባቴ ምን ታመጣለህ? ምን ልልከታ? ምን አልኩኝ? እስካሁን ምንድነው ያጠፋሁት ጥፋት? ስርዓትህን ይዘህ ዝም ብለህ ለራስህ ስርዓትህ የጉፋፊያም ልጅ አትፈቴ ወይ ያየ እየፈለገ ነው። ምን ብሎ? ኧረ በስመ አብ! አንተ ደግሞ ብርድ ልብሱን ሸጥከው አይደለ? ኮበርታው ነው እናሳ ዋይ ወናን ችግር አለ። ምን አድርገው ነው? ታጥቻበት እንዴ ይዞ ይሄድ እንዴ? እንዴት አሁን በጋኔ መጣ ያስፈልግም ብዬ በዲመው ሄሎ የኔ ፍቅር እንዴት ነሽ? ሰላም ነው? አሁን እኮ የደወልኩልሽ ሚሴጅ ልክልሽ ስለሆነ ስልኩ ሲጮህ እንዳያስደነግጥሽ ብዬ ነው። እኔ ማን ነኝ? አወኩ ጌታቸው ነህ። ነግዴ እኔ ጓደኞቼ እንዳለ ጠብሰው እድል የለም ሞከር ገና መጫወሮሽ ገና አንድ ቃል ሳልተነፍስ ተነስታችሁ ትሄዳላችሁ እንዴ? ምን ማለት ነው? እኔ እንኳን ሰው ነኝ እኮ ይሰማኛል እንዴ? ስሚኝ እንዴ ነው ደስ የምትይው አንተ የዳኒ ሚስት ለካ ከዳኒ ትበልጣለች። ታላቁ ነች ግን ሲያዋት እኮ አንድ ፍሬ ነው የምመስለው። እስማም እንዴ ቢይዛት ነው። እኛም ትናንት ስናወራ ነበረ። ምንድነው ደግሞ እናንተ የምታወሩት? የማሚስት ታላቅ ናት፣ የማሚስት ታናሽ ናት የሚለውን ሁሉም ያንተ ሚስት ታላቅ ናት አሉኝ። ኧረ አይደለም ማለት እኔ ነኝ ካንተ ታላቅ አሉኝ። ቆዳዋ መሻሻቡ ምናምን ነገር አሉኝ። እና ማዲያት የጀማመረኝ እኮ ከርግዝና በኋላ ነው። ታውቃለህ መጀመሪያ ስታገኝ ምን አይነት እንደመስታወት የሚያበራ እኮ እኔ እኮ አልኳቸው። አዎ ታናሼ ናት ስላቸው አይ አሉኝ። መጨረሻ ላይ
አዎ ታላቅ ነህ አልኳቸው። ታላቅ ነህ አልኳቸው? አዎ እኔ ካንተ ታላቅ ነኝ? 13 ዓመት አይደል እንዴ የምትበልጠኝ? ከዚህ ቀደም አሜሪካ የነበረችው ደሂዊ ሀገር ውስጥ ገብታለች ሲሉኝ ታዲያ በብጉር ጠባሳ ለተበላሸ ፊት ያለ እድሜ ለሚመጣ የፊት መሸብሸብ እንዲሁም ሜካፕ ላበላሸው ፊት ምንም አይነት ኬሚካል ስለሌለው ተፈጥሯዊ ስለሆነ እኔም ገዝቼ ወደ ቤቴ ሄጄ እየሞከርኩት ነው። በጣም ለውጥ አይቻለሁ። እናንተ ሞክሩት። በተለያየ የፓኬጅ አማራጮች ቀርቦላችኋል። ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? እኔ ስንት ሞት ነው ያለፍኩት? ስንት how many times this come to me and we have take punch each other together. ናናው ወዴት እየሄድክ ነው? ውሃ ልቀዳ። ሰላም ውሃ ልቀዳ? አዎ። ትላንት ለምን አልቀዳህም? አልነበርኩም፣ ያው ቤት አልነበርኩም፣ ስራ ቦታ ነበር። አውጥተህ አታስቀምጥም ታዲያ? ረሳው? አሁን ቁልፍ ተነስቷል። እንግዲህ ዛሬ አይቀዳም ካሁን በኋላ። ምንም ወጥ የምሰራበት ራሱ የለኝም። በቃ እንደፈለክ የምትቀዳበት አይደለም። በቃ የለም ዛሬ። አመሰግናለሁ። እሺ ችግር የለውም። Hosanna maombi, haleluya, Hosanna bukole, haleluya. ጆይ ወይ የኔ ጣፋጭ ታፈቅረኛለህ? ትጠረጠሪያለሽ እንዴ? ምን ያህል ታፈቅረኛለህ? ከራሴ በላይ እስከ እድሜ ክልል የህይወቴ ጫፍ ድረስ አፈቅርሻለሁ። ታዲያ ቆይ እንጂ ያንቺን እኮ አልነገርሽኝ። የኔ ልንገር፣ የፍቅር መጠኑ ያለ ልክ ማፍቀር ነው። ያለ ገደብ አፈቅርሃለሁ። አልመጣም። አሁንስ? እሺ የለት መጪና ላፊ እንዴ ወይ ሳሪ አጠገቤ እንዳትደርስ ሁለተኛ። ኧረ እኔ በትርፍ ጊዜ የምሰራው ነው። ሳሪ አልመጣም። አሁንስ በዛ አሁንስ እንዴ አሞራው ብላ ደግሞ እሷን ይዘህ መዞር ጀመር እና ማን ይጀልዙ? እሷ ያዞር። አይ ጥሩ ነው። ምን ሆነሽ? ባለቤቱ? አረ ባለቤት ነው። አዎ ትወጂዋለሽ? በጣም። አንተስ? አዎ በጣም። እስካሁን ዘፈን ምን ጋብዙሽ ያውቃል? ጋብዙኝ አያውቅም እስካሁን አይደለ? እወድሻለሁ ብቻ ነው የሚለው። አየሽ? እና እወድሻለሁ ስንት ትርጉም አለው ውስጡ? ዘፈንም አለው የፈለግሽው ነገር ያለው። እንደዛ ብሎ ነገር የለም። ዝፈንላት። እንዴት ዝፈንላት? በህዝብ ፊት ዝፈንላት የምትወዳት ከሆነ። እንደምወዳት ህዝብ ማወቅ አለበት። እኔ ማወቅ አለበት አይደለ እንዴ? ለምን ማለት ህዝብ ለምን ማያውቀው? ሰው እኔና አንቺ ማለት ሰው ይገባል ማለት ነው። ይገባል። ለሷ ክብር አራዛብናለሁ። ይድመደብ ለአንቺ መቃጠል ዘፍናለሽ። ዘፍናለሁ ማርተን ሰጥሽ ዘፍናለሽ። ጋይ የዘግናት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር ጸንቶ ለሰላም ለፍቅር ንፋስ ነው ንፋስ ንፋስ ነው ንፋስ ንፋስ ነው። እኔ ንፋስ ነሽ እያልከኝ ነው እንዴ? ስምሽ አይደል ንፋስ? ስሜ ንፋስ አይደለም እና እንዴ? ለኔ እኮ ነው ዘፈን የተባልከው። እና ዘፈን ያልሻለም ንፋስ አይደለም አይደለም። ከዚህ ሁሉ ሆያ ሆዬ በልልኝና እኔ ደግሞ አመት ያድርሰን ብዬ ጠየቅ ልጅ ጭራሽ ዜግነት ደፋ። እባክሽ ዜግነት ምን ሆነህ? እባክሽ ተረዛጅ። አንቺ ነሽ ምን የምትምቱታል? ዘፈን እንኳን ዜግነት እኮ መዝሙር ነው። ከየትም በላይ ነው። ከየትም በላይ ነው። ጀመር ከኔ ውጪ ሴት አይሆንህም ብዬ ነግሬህ እኮ እምቢ ብለኸኝ እኮ ነው። ያውቀ እኮ ነው ዜግነት ስለ እንደምትሄድ ያውቃለሁ። ለዛ ብዬ እኮ ነው። ሸፋፋ ድሮም መጀመሪያ አልተመቸችኝም። ሸፋፋ እኔ ምሽ ጭልባ